ሰላም የቻናላችን ቤተሰቦች እንዴት ናችሁ? ዛሬ የፍሬሽማን ሂስትሪ ኦፍ ኢትዮጵያ ኤንድ ዘ ሆል ሚድ ኤግዛም ጥያቄዎች ይዘንላችሁ መጥተናል። ለቻናሉ አዲስ የሆናችሁ ሰብስክራይብ እና የደወል ምልክቱን በመንካት ቤተሰብ ይሁኑ። ወደ መጀመሪያው ጥያቄ ስንሄድ የመጀመሪያው ጥያቄ ራይት ትሩ ኢዝ ስቴትመንት ኢዝ ኮሬክት ኤንድ ፎልስ ኢዝ ሮንግ፣ ትክክል የሆነውን እውነት ስህተት የሆነውን ሐሰት በማለት መልሱ ነው የሚለን። የመጀመሪያው ጥያቄ ሂስትሪ ስተዲስ ዘ ኢንተራክሽን ቢትዊን ሂውማንስ ኤንድ ዜር ኢንቫይሮንመንት ኢን ዘ ኮንቴክስት ኦፍ ዘ ፕሬዘንት። ስለዚህ ኢን ዘ ኮንቴክስት ኦፍ ፕሬዘንት ሳይሆን ኢን ዘ ኮንቴክስት ኦፍ ፓስት ነው የሚሆነው። ስለዚህ ይህኛው ጥያቄ ፎልስ ይሆናል ማለት ነው። ወደ ሁለተኛው ጥያቄ ስናመራ ዘ ፐርፐዝ ኦፍ ሂስትሪ ኢዝ ቱ ፋይንድ ፓተርንስ ኤንድ ኢስታብሊሽ ሚኒንግ ስሩ ሪግሬስ ስተዲ ኤንድ ኢንተግሬሽን ይለናል። ስለዚህ ይህኛው ትክክለኛ መልሱ ምን ይሆናል ማለት ነው? ትሩ ይሆናል ማለት ነው። ወደ ሶስተኛው ጥያቄ ስናመራ ኮንቲኒቲ ኢን ሂስትሪ ሚንስ a particular pattern is applied to everyone in the world even in specific country or region ይላል። ስለዚህ ዩኒቨርሳል ኢን ዘ ወርልድ ወይንም ኤቭሪዋን ኢን ዘ ወርልድ አይደለም ሂስትሪ። ስለዚህ ይሄኛው ጥያቄ ምንድነው ማለት ነው? ፎልስ ነው የሚሆነው ማለት ነው። አራተኛው ሂስትሪ ኢዝ ሲሚላር ቱ አናዘር ዲሲፕሊን አስ ኢት ኢዝ ስተዲስ ሂውማን ሶሳይቲ ኤንድ ኢትስ ኢንተራክሽን ዊዝ ዘ ናቹራል ኢንቫይሮንመንት። ስለዚህ ከሌሎች ዲሲፕሊኖች ጋር ኢንተራክት ያደርጋል። ለምሳሌ ስለ ሂውማን ሶሳይቲ ሲያጠና ከአንትሮፖሎጂ እና ከሶሺዮሎጂ ጋር ኢንተራክት ስለሚያደርግ ይሄኛው ትክክል ነው ማለት ነው፣ ትሩ ነው ማለት ነው። አምስተኛ ሂስትሪ ኢዝ ኤ ፋይናል ኤንድ ኢዝ ኢምፖሲብል ቱ ሜክ ኤን ሂስቶሪካል ኢንተርፕሬቴሽን ኦፍ ኦር ኢንትሪ ኒው ሂስቶሪካል ሪኮንስትራክሽን ይለናል። ስለዚህ ይሄ ፎልስ ነው፣ ምክንያቱም ሂስትሪ ፊክስድ ስላልሆነ ኖት ፊክስድ ነው፣ ፊክስድ ስላለ ፊክስድ አይደለም። ስለዚህ ይሄ ፎልስ ነው ማለት ነው፣ ፎልስ እንላለን። ስድስተኛ ሂስትሪ ኢመርጅድ አስ አን አካደሚክ ዲሲፕሊን ፈርስት ኢን ኢትዮጵያ ኤንድ ዘ ሆል ኤንድ ሰብሲኩዌንትሊ ኢን አዘር ፓርት ኦፍ ዘ ወርልድ። ሂስትሪ ኢመርጅ ያደረገው መጀመሪያ ከኢትዮጵያ እና ከአፍሪካን ቀንድ አካባቢ ተነስቶ ወደ ወርልድ ነው የሄደው ነው የሚለን። ይሄ ፎልስ ነው። ሂስትሪ ለመጀመሪያ ጊዜ የተነሳው ከግሪክ ነው እንጂ ከኢትዮጵያ አይደለም። ስለዚህ ፎልስ ነው ማለት ነው። ሰባተኛ the abuse of history come mainly from the deliberate manipulation of the past to fit current political agendas is correct። ትክክለኛ ስቴትመንት ነው፣ ትሩ እንላለን ማለት ነው። ስምንተኛው in historical study secondary sources are original or first hand in their proximity to events in the time and space። ይሄኛው ፎልስ ነው፣ ምክንያቱም ሰከንዳሪ ሶርስ ኦሪጂናል ወይም ፈርስት ሃንድ ሳይሆን ፈርስት ሃንድ ወይም ኦሪጂናል የሚሆነው ፕራይመሪ ሶርስ ነው ማለት ነው። ስለዚህ ይሄኛው ፎልስ ነው ማለት ነው። ወደ የሚቀጥለው ስንሄድ change in history means that nothing in exactly the same way during the lifetime of our ancestors ነው፣ ትሩ ይሆናል ማለት ነው። ትክክለኛ ሴንቴንስ ነው። ሂስትሪ ሄልፕስ አስ አንደርስታንድ ፕሮብሌምስ ዛት ፌስ ሂውማኒቲ ኤንድ ሶሳይቲ ቱዴይ ባይ ትሬሲንግ ዜር ኦሪጂንስ ኢን ዘ ፓስት ይለናል። አስረኛው ጥያቄ ትክክል ነው። ሂስትሪ ምንድን ነው የሚያደርግልን ካልን ሞደርን ኢሹስ ኮንፍሊክት ዲቨሎፕመንት ካልቸር ኦፍ ናፍ ሂስቶሪካል ሎቭ ሶ ስተዲንግ ሂስትሪ ሄልፕስ ኢን ሶልቪንግ ዘም። በፊት የነበሩትን ኮንፍሊክት ሊሆናል፣ ዲቨሎፕመንት ሊሆናል፣ ካልቸር ባህሉ ሊሆን ይችላል በማጥናት ፕሬዘንት ካለው ጋር ኮምፔር ኤንድ ኮንትራስት ለማድረግ ያገለግለናል ማለት ነው። ስለዚህ አስረኛው ትሩ ነው ማለት ነው። ወደ መልቲፕል ቾይስ ወይም ወደ ምርጫ ጥያቄ ስናመራ one of the following does not belong to achievement during the Aksumite period in the civilization ይለናል። የመጀመሪያው ኢንዲጂነስ ስክሪፕት ኤንድ ካላንደር፣ ቢ ሞኖቶሊክ ሮክ ቸርችስ፣ ሲ ሶፊስቲኬትድ ቢልዲንግ ትራዲሽንስ፣ ዲ ዳይቨርሲፋይድ ሴራሚክ ኤንድ ሊቲክ ቱልስ። ስለዚህ ሞኖቶሊክ ሮክ ቸርችስ በአክሱማይት ሳይሆን በዛግዌ ዳይነስቲ ወይም ዛግዌ ጊዜ ስለሆነ ይሄኛው አንሰር ይሆናል ማለት ነው። አንሰር ኢዝ ቢ። ወደ ሁለተኛው ጥያቄ ስናመራ which one of the following is wrong about external contact Ethiopia and the Horn and with the outside world? A the earliest contact was with Egypt since at least 3000 BC. There was close relation with the East Roman Byzantine Empire. The earliest contact was made with the South Arabian region. The purpose of contact was religious well as commercial ይላል። ስለዚህ ሲ ላይ ከሳውዝ አረቢያን ጋር ሳይሆን ከኢጅፕት ወይንም ኢጅፕት ካለው ከፑንት ትሬድ ከፑንት ጋር ስለነበረ ሲ አንሰር ይሆናል ማለት ነው። ስለዚህ አንሰራችን ሲ ነው። following factors was not behind the decline of Aksum? Environmental degradation A, B destruction of Adulis, C agricultural productivity, D local rebellions። ስለዚህ agricultural productivity የሚለው ለአክሱማይት ስልጣኔ መውደቅ መንስኤ አይደለም ማለት ነው። ስለዚህ ሲ ነው መልሳችን ኮሬክት አንሰር። which one of the following is wrong about the Zagwe rulers? A they accepted that they were
of power from the last Aksumite king. They very often encountered royal succession problems in their court. C. They renewed cultural and trade contact with the Eastern Mediterranean region. D. They had been able to maintain most of ancient Aksumite tradition. ስለዚህ the correct answer is the correct answer ሌላው ትክክል ነው ማለት ነው። ስለዚህ ኤ ሮንግ ወይንም ስህተት ነው። ስለዚህ ትክክለኛ መልሳችን ኤ ነው ማለት ነው። አምስተኛ which one of the following states does not belong in the group of Muslim sultanate? ሙስሊም ሱልጣኔት ውስጥ ቢሎንግ ያልሆነው የትኛው ነው የሚለን ፋታጋ፣ ዋሮ፣ ባሊ፣ ዳሞት ይባላል። ስለዚህ ትክክለኛው ዳሞት ነን ሙስሊም ሱልጣኔት ነው። ስለዚህ አንሰራችን ዲ ይሆናል ማለት ነው። ስድስተኛው which one of the following is the most immediate ancestor of modern humans? Homo sapiens ይላሉ። ኤ ሞደርን ሁማን ሳፒየንስ፣ ቢ ሆሞ ሳፒየንስ፣ ሲ አርቻኒክ ሆሞ ሳፒየንስ፣ ዲ። ስለዚህ ትክክለኛ አንሰራችን ኤ ትክክለኛ አንሰራችን ነው ማለት ነው። which one of the following is true about the term history? ስለ ሂስትሪ ትክክል የሆነ የትኛው ነው ይላል። it derived from the Latin word historia. B. It is quite synonymous with historiographia. C. It was first used by Herodotus 484 to 425 before Christ. D. It is quite synonymous with the past. ስለዚህ ትክክለኛው መልስ ሲ ኮሬክት አንሰርስ ሲ ይሆናል ማለት ነው። ስምንተኛ which one of the following is true about the Neolithic revolution? A. It transformed humans from sedentary to mobile life. B. It was a shift from domestication to hunting and gathering. C. It took place exclusively in one part of the world. D. In Ethiopia and the Horn, it took place mainly in elevated and wetter areas. ስለዚህ ትክክለኛው አንሰር ምን ይሆናል ማለት ነው? ዲ ትክክለኛው አንሰር ይሆናል ማለት ነው። The earliest record state in Ethiopia and the Horn is ፑንት። ይሄ ያው ዳማት፣ አክሱም ይላል። አንዳንድ መጽሐፎች ላይ ዳማት ይላል፣ ግን በዚህ ኮንቴክስት ፑንት ብለን እንሄዳለን ማለት ነው። which one of the following is correct chronology in historical development of historiography in Ethiopia and the Horn? A. Masonry's accounts, professional historians, chronicles, hagiographics. B. Hagiographics, chronicles, Masonry's accounts, professional historians. C. Chronicles, hagiographics, professional historians, Masonry's accounts. D. Professional historians, hagiographic, Masonry's accounts, chronicles. ስለዚህ correct answer B the correct ችን ትክክለኛው በኦርደር ሲቀመጥ B ይሆናል ማለት ነው። ሌላው የብላንክ ስፔስ ጥያቄ ነው። ኮንቬንሽናል ዲቪዥን ኦፍ ሂስትሪ ኢንቱ ዲፈረንት ታይም ፔሪድ ኢዝ ናውን አስ ምን ይባላል? ስለዚህ መልሳችን ምን ይሆናል? ፔሪዳይዜሽን ብለን እንመልሳለን ማለት ነው። ታይፕስ ኦፍ ሶርስስ ዛት ስፔሻሊ ቫሉable to study and document the history of non-literate societies also called oral tradition. Oral tradition is the correct answer. A king of Aksum who used to speak the Greek language. The League of France of the Greco-Roman world was ምን እንለዋለን? those cars is the correct answers. ወደ አራተኛው ጥያቄ ስንሄድ the three major economic activity in Ethiopia and the Horn during the ancient period were ምን ናቸው እነኚህ? አግሪካልቸር፣ ትሬድ፣ ክራፍት ወይም ማኒፋክቸሪንግ መልስ መሆን ይችላሉ ማለት ነው። ስለዚህ ሶስቱን ብላንክ ስፔስ ላይ መሙላት። አምስተኛ the major areas of socio-cultural achievement in Ethiopia during the ancient period were ምንድን ናቸው እነኚህ? ራይቲንግ ሲስተም፣ ካላንደር፣ አግሪካልቸር፣ ኑሜሪካል ሲስተም ብለን የተማርናቸው እነኛን እዚህ ጋር እንሞላለን ማለት ነው። ስለዚህ ትክክለኛ አንሰራችን ራይቲንግ ሲስተም፣ ካላንደር፣ አርኪቴክቸር፣ ኑሜሪካል ሲስተም ብለን እንሞላለን። በቀጣይ ቪዲዮ እስክንገናኝ ድረስ መልካም ጊዜ እየተመኘሁላችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። አዳዲስ ቪዲዮዎች ስንለቅ የኖቲፊኬሽን ሜሴጅ እንዲደርሳችሁ የደወል ምልክቱን መጫን አይርሱ። መልካም ጊዜ፣ መልካም ቆይታ።